በየቀኑ በእጃችን ውስጥ የሚገቡ ሕይወታችንን ከመታደግ ጀምሮ አእምሯችንን ለመሸወድ ሆን ተብሎ የተሰሩ ነገር ግን ሚስጥራቸውን ፈጽሞ የማናውቃቸው ዕቃዎች በዙሪያችን እንዳሉ ያውቃሉ? ለምሳሌ የስልክዎና የኮምፒውተሮ ኪቦርድ ፊደላት ሆን ተብለው የተዘበራረቁት የጽሕፈት ፍጥነትዎን ለማዘግየት እንደሆነ፣ ወይም የእስክሪብቶ ክዳን ላይ ያለው ቀዳዳ በሺዎች የሚቆጠሩ ሰዎችን ሕይወት ከመታፈን ያዳነ የሕክምና ጥበብ እንደሆነ ያውቃሉ? ብዙዎቻችን እነዚህ ነገሮች የተሰሩት ለጌጥ ብቻ ይመስለናል። ነገር ግን ከጀርባቸው ያለው እውነተኛ ታሪክ ሲገለጥ ዲዛይነሮች ምን ያህል አስገራሚ ብልሃት እንደተጠቀሙ ስንረዳ በእጅጉ እንገረማለን። በዚህ ቪዲዮ በአካባቢያችን ባሉ ዕቃዎች ውስጥ ተደብቀው የሚገኙ 10 ምርጥ አስደናቂ ምስጢራትን እንመለከታለን። በተለይ በቪዲዮ መጨረሻ ላይ የምናየው ምስጢር ሁላችንም በልጅነታችን ለዚህ ይጠቅማል ተብለን ስንታለልበት የነበረና ሳናውቅ ትልቅ ስህተት ስንሰራበት ያደግነውን አንድ ዕቃ እውነተኛ ታሪክ እናያለን። እስከ መጨረሻው አብራችሁን ቆዩ። እንኳን ወደ ቻናላችን በሰላም መጣችሁ። ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንደዚህ ያሉ አስገራሚ ቪዲዮዎች እንዲደርሷችሁ ያድርጉ። አሁን ወደ ቪዲዮ እናልፋለን። በ10ኛ ደረጃ ላይ የምናገኘው ሁላችንም የምንጠቀምባቸው የእስክሪብቶ ክዳኖች ላይ ያለውን ትንሹን ቀዳዳ ነው። ብዙዎቻችን ይህ ቀዳዳ የተሰራው እስክሪብቶ እንዳይደርቅ ወይም ለጌጥ መስሎን ሊሆን ይችላል። ነገር ግን እውነታው ፍጹም የተለየና ሕይወት አድን ምስጢር ያለው ነው። ሕፃናትም ሆኑ ትላልቅ ሰዎች እስክሪብቶ በሚጽፉበት ወቅት ክዳኑን በአፋቸው የመያዝ ልማድ አላቸው። በዚህ ጊዜ ድንገት ክዳኑን ቢውጡትና ጉሮሯቸው ላይ ቢሰካ ይህ ቀዳዳ ሰውየው ሕክምና እስኪያገኝ ድረስ አየር በቀላሉ እንዲያልፍና እንዳይታፈን ለመከላከል የታሰበ የሕይወት አድን ንድፍ ነው። ወደ 9ኛ ደረጃ ስናልፍ በጥርስ ሳሙና ማሸጊያ ታችኛው ጫፍ ላይ የምናያቸው ትናንሽ ባለቀለም 4 ማዕዘን ምልክቶችን እናገኛለን። በኢንተርኔት ላይ ያሉ ብዙ የተሳሳቱ መረጃዎች እነዚህ ቀይ፣ ጥቁር ወይም አረንጓዴ ቀለሞች የሳሙናውን የኬሚካል ይዘትና ተፈጥሯዊነት የሚገልጹ ናቸው ይላሉ። ይህ ግን ፍጹም ከእውነት የራቀ ነው። እውነታው እነዚህ ቀለሞች አይማርክስ በመባል የሚታወቁ ሲሆን በጥርስ ሳሙና ማምረቻ ፋብሪካ ውስጥ ያሉ ማሽኖች ማሸጊያውን የት ቦታ መቁረጥና ማጠፍ እንዳለባቸው የሚጠቁሙ የፎቶ ሴንሰር መለያዎች ብቻ ናቸው። በ8ኛ ደረጃ ላይ የተቀመጠው በጂንስ ሱሪዎቻችን ቀኝ በኩል ካለው ትልቁ ኪስ በላይ የሚገኘው ትንሹ ኪስ ነው። ዛሬ ላይ ይህንን ኪስ ለሳንቲም፣ ለፍላሽ ወይም ለትናንሽ ዕቃዎች መያዣነት ብንጠቀምበትም መጀመሪያ የተሰራበት ምክንያት ግን ታሪካዊ ነው። በ18ኛው ክፍለ ዘመን የላም ጠባቂዎች ወይም ካውቦይስ የኪስ ሰዓታቸውን በሰፊው ኪስ ውስጥ ያስቀምጡት በፈረስ ግልቢያ ወቅት በቀላሉ ይወድቅና ይሰበር ነበር። በመሆኑም የሌቫይስ ኩባንያ ሰዓቱ ጥብቅ ብሎ እንዲቀመጥና እንዳይሰበር በማሰብ ይህንን ልዩ የሰዓት ኪስ ፈጠረ። በ7ኛ ደረጃ ላይ ሕፃናትም ሆኑ ትላልቅ ሰዎች የሚወዱትን የሎሊፖፕ ከረሜላ እንጨት ጫፍ ላይ ያለውን ቀዳዳ እናገኛለን። ብዙ ሰው ከረሜላው ተበልቶ ሲያልቅ ቀዳዳውን አይቶ እንደ ፊሽካ ለማስተንፈሻ የተሰራ መስሎት ሊሆን ይችላል። ነገር ግን ዋናው ጥቅሙ ከረሜላው ከእንጨቱ ላይ ወልቆ እንዳይወድቅ ማድረግ ነው። ከረሜላው በፈሳሽ መልክ ወደ ማሽን በሚፈስበት ወቅት ፈሳሹ ወደዚህ ቀዳዳ ውስጥ ጭምር ይገባል። ከረሜላው በሚቀዘቅዝበትና በሚጠነክርበት ጊዜ ከእንጨቱ ጋር አብሮ ተቆልፎ ስለሚረጋ በምንመገብበት ወቅት ከረሜላው ሙሉ በሙሉ ተላቆ እንዳይወድቅ ያደርገዋል። በ6ኛ ደረጃ ላይ የምናገኘው የዶናት መሃል ላይ ያለውን ቀዳዳ ነው። ዶናት ለምን ሙሉ ክብ ሳይሆን መሃሉ ቀዳዳ ሊሆን ቻለ? ከዘመናት በፊት መጋገሪያዎች ዶናትን ሙሉ በሙሉ ክብ አድርገው በዘይት ለመጥበስ በሚሞክሩበት ወቅት የዶናቱ ዳርና ዳር በፍጥነት ሲበስል፣ መሃሉ ግን ሳይበስል ጥሬ ሆኖ ይቀጥል ነበር። ይህንን የብስለት አለመመጣጠን ችግር ለመፍታት መሃሉን ቀዳዳ በማድረግ ሙቀቱና ዘይቱ በሁሉም አቅጣጫዎች እኩል እንዲደርሰውና ዶናቱ ሙሉ በሙሉ በሚያምር ሁኔታ እንዲበስል የተደረገ የምግብ አዘገጃጀት ጥበብ ነው። በ5ኛ ደረጃ ላይ የኮምፒውተር ወይም የስልክ ኪቦርድ ፊደላት ለምን ከኤቢሲዲ ይልቅ ኪወርቲ ተብለው ተዘበራረቁ የሚለውን ጥያቄ እንመልሳለን። ይህ መዘበራረቅ የተደረገው ሆን ተብሎ ሰዎችን ለማዘግየት ነው። ድሮ የጽሕፈት መኪና ወይም ታይፕራይተር በነበረበት ዘመን ፊደላቱ በቅደም ተከተል ቢቀመጡ ኖሮ ሰዎች እጅግ በፍጥነት ይጽፉ ነበር። ያ በሚሆንበት ጊዜ ደግሞ የጽሕፈት መኪናው የብረት እጆች እርስ በርስ እየተጋጩ እየያዙ ወይም ጃም ያደርጉ ነበር። ስለዚህ ዲዛይነሮች በተደጋጋሚ አብረው የሚመጡ ፊደላትን ሆን ብለው አራርቀው በመደርደር የሰዎችን ፍጥነት ለመቀነስና ማሽኑ እንዳይበላሽ ለማድረግ ይህንን ዘዴ ፈጠሩት። በ4ኛ ደረጃ ላይ እንደ ኮንቨርስ ባሉ የስኒከር ጫማዎች ጎን የምናያቸውን
ሁለት ትናንሽ ቀዳዳዎች እናገኛለን። እነዚህ ቀዳዳዎች የሚጠቅሙት ለሁለት ዋና ዋና ነገሮች ነው። አንደኛው እግራችን በጫማ ውስጥ በረጅም የጉዞ ወቅት እንዳያልበውና አየር እንዲዘዋወር ለማድረግ ሲሆን፣ ሁለተኛው ደግሞ እነዚህ ጫማዎች መጀመሪያ ለቅርጫት ኳስ ተጫዋቾች የተሰሩ በመሆናቸው ተጫዋቾቹ የጫማውን ክር በእነዚህ የጎን ቀዳዳዎች አሳልፈው በማሰር ጫማው ከእግራቸው ጋር በፍጹም ጥብቅ እንዲልና እንዳይወድቅባቸው ለማድረግ የተሰራ ነው። ወደ ሶስተኛ ደረጃ ስንጠጋ ሁላችንም የቤታችንን ወይም የግቢያችንን በር ለመቆለፍ በምንጠቀምበት ፓድሎክ ግርጌ ላይ የምትገኘውን ትንሽ ቀዳዳ እናገኛለን። ብዙ ጊዜ ይህች ቀዳዳ ቁልፉ ሲበላሽ ለመክፈቻ የተዘጋጀች ትመስለናለች። ነገር ግን እውነተኛ ጥቅሟ ሁለት ነው። አንደኛው በዝናብ ወቅት ቁልፉ ውስጥ የገባው ውሃ በቀላሉ እንዲወጣና ውስጡ ዝገት እንዳይፈጠር ማድረግ ሲሆን፣ ሁለተኛው ደግሞ ቁልፉ ለመክፈት ሲያስቸግር ዘይት ማንጠቢያ ሆና እንድታገለግል ሆን ተብሎ የተሰራች ብልህ የዲዛይን ጥበብ ናት። በሁለተኛ ደረጃ ላይ በየቀኑ በኪሳችን የምንይዛቸውን ሳንቲሞች ለምሳሌ የ1 ብርና የ50 ሳንቲም ጠርዛቸው ለምን ሻካራ መስመር ያለው ሆነ የሚለውን እንመለከታለን። ድሮ ሰዎች ሳንቲም የሚሰራው ከወርቅና ከብር በነበረበት ጊዜ የሳንቲሙን ዳርና ዳር እየፋቁ በመቀነስ ወርቁን አቀልጠው ይሸጡት ነበር። ይህንን ሌብነት ለማስቆም ሲባል የሳንቲሙ ዳርቻ ሻካራ መስመር እንዲኖረው ተደረገ። በዚህም ማንም ሰው ሳንቲሙን ቢፍቀው ወዲያውኑ መስመሩ ስለሚጠፋ ሌብነቱ በቀላሉ ይታወቃል። ዛሬ ላይ ሳንቲሞች ከወርቅ ባይሰሩም ያ ታሪካዊ ዲዛይን ግን እስካሁን ለጌጥና ለልማድ ተብሎ እንደቀጠለ ነው። በመጨረሻም ወደ መሪው የአንደኛ ደረጃ ስንደርስ የሁላችንንም የልጅነት ትዝታ የሚቀሰቅሰውና ሁሌም ሲያወዛግበን የኖረውን ባለ 2 ቀለም ላጲስ እናገኛለን። በልጅነታችን ቀዩ ክፍል እርሳስ ለማጥፋት፣ ሰማያዊ ክፍል ደግሞ እስክሪብቶ ለማጥፋት የተሰራ እንደሆነ ተነግሮን እስክሪብቶ እናጠፋለን ብለን የደብተራችንን ወረቀት ስንቀደው ኖረናል። ነገር ግን እውነተኛው ሚስጥር ሰማያዊው ክፍል የተሰራው እስክሪብቶ ለማጥፋት ሳይሆን እጅግ ወፍራም ለሆኑና በቀላሉ ለማይቀደዱ የጥበብ ወረቀቶች ወይም ካርቶኖች ላይ የተጻፈን እርሳስ ለማጥፋት ነው። ሰማያዊው ክፍል ጠንካራ ስለሆነ በቀጫጭን የደብተር ወረቀቶች ላይ ስንጠቀምበት በቀላሉ ወረቀታችንን ይቀደዋል። ተመልካቾቻችን ዛሬ ያየናቸው 10 ነገሮች በየቀኑ በአይናችን ብናያቸውም ከጀርባቸው ግን ምን ያህል የሚገርም ሚስጥር እንደያዙ ተመልክተናል። ከእነዚህ ነገሮች መካከል የእናንተን ቀልብ በይበልጥ የሳበውና ጥቅሙን ዛሬ ገና ያወቃችሁት የትኛውን ዕቃ ነው? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው በሌላ አስገራሚ ቪዲዮ እስከምንገናኝ ቸርን ሰንብት።